በብራዚሏ ሪዮ ዲ ጄኔሪዮ ከተማ 132 ሰዎች የተገደሉበት በፖሊስና በወንጀለኛ ቡድኖች መካከል በድሮን የታገዘ ፍልሚያ መካሄዱን ሰምተናል። ማክሰኞ ዕለት በብራዚሏ ሪዮ ዲ ጄኔሪዮ ውስጥ ድሆች በሚኖሩባቸው ሁለት አካባቢዎች ፖሊስ ባካሄደው መጠነ ሰፊ ዘመቻ የተነሳ ጎዳናዎቻቸው በእሳትና በሞቱ ሰዎች አስክሬን ተሞልተው ነበር። በሰሜን ሪዮ ዲ ጄኔሪዮ የድሆች መኖሪያ በሚባሉት አሉማኦ እና ፔና ከተሞች ፖሊስና የወንበዴ ቡድኖች አባላት ባካሄዱት ጦርነት ሊባል በሚችል ፍልሚያ 132 ሰዎች ሞተዋል። የወንጀል ቡድኖቹ ፖሊስ ላይ በድሮን በመታገዝ ጥቃት መፈጸማቸው ተነግሯል። ፖሊስም ከዚህ ቀደም ከወሰዳቸው እርምጃዎች ሁሉ የከፋው ነው የተባለውን ኃይል እንደተጠቀመ ነው የተነገረው። የከተማዋ ፖሊስ ወንበዴዎችን ለመቆጣጠር በሚል በከተማው የሚያካሄደው ዘመቻ አዲስ አይደለም። በተለይ ደግሞ ትልልቅ ዓለም አቀፍ ጉባኤዎች ከመካሄዳቸው በፊት እንደዚህ አይነት ወንበዴዎችን የመመንጠር ሥራ የተለመደ ነበር።